ስላለው እንዴ ምን አይነት ጥያቄ ነው? አይደለም አንተ የማግባት ሀሳብ አለ? ይሄ ከስድብ አይተናነስም። ስተኝ ሮቦቱ መስላለሁ እንዴ? አንተ ታገባለህ ወይ ተብሎ እንዴት ይጠየቃል? አይደለም ታገባለህ እንጂ እጮኝነት ህይወት ላይ አንተ በምትለው አሁን ለእኔ በመከርከኝ መንገድ ነው የምታልፍበት። ትልቁን ጥሩ ፖይንት አነሳ ጆሲ። ምን አለ መሰለህ፣ ይሄ ለሁሉም ሰዎች ይገዛል። ለምሳሌ የሃይማኖት አባት ለሆኑ ካህናት፣ ቀሳውስትም ጭምር ለሁሉም መምህራነ ወንጌል ለሆኑ ለሁሉም ማለት ነው ይሆናል። ምንድን ነው ለምሳሌ ፈለገ አትናቴዎስ ስለ ትዳር፣ ስለ ጮኝነት ህይወት ከቤተ ክርስቲያን ስርዓት ጋር አያይዞ ለሰዎች አስተማረ ማለት ስናት ማለት ያ ፐርፌክት ነው ማለት አይደለም። በላይ የፈለግኩት ምንድነው መሰለ ጆሲ፣ ፈለገ አትናቴዎስ ቤተክርስቲያን ወደ መሬት ላይ ሲቆም የቤተክርስቲያን መምህር የቤተክርስቲያን ዲያቆን ነው። በቤቱ ሲገባ ለአያቱ ዲያቆንና መምህር አይደለም፣ የልጅ ልጅ ነው። ለእህቶቼ ደግሞ ወንድም ነኝ። በተመሳሳይ እጮኜ ለሆነችው የወደፊት ሚስቴ ለምትሆን ሴት ደግሞ ባል ነኝ ማለት ነው። ስለዚህ ስገባ የእግዚአብሔር ቤተሰቦች እራት አቅርቡ አልልም። ገባ? እንደ ባል ነው የምታወራው ማለት ነው። ጆሲ ምን ልልህ ፈልጌ ነው፣ ካራክተር ይቀየራል። እንደ ባል ታወራለህ። ባለቤቴም ደግሞ ልክ እንደ ቤተክርስቲያን ወደ በተለይ አትልም። እንደ ባለቤት ነው የምታወራኝ። ገብቶሃል አይደለ? ስለዚህ ምንድነው ችግር ይኖራል፣ ችግር ይፈጠራል። አንተም እንደ ባል ሆነ ስትኖር፣ እሷም እንደ ሚስት ሆና ስትኖር ችግር ይፈጠራል። ስለዚህ የኔን ችግሬን ድካሜን ሁሉ ደግሞ ተቋቁማ ደግሞ ይሄንን የምታዩትን ፈለገ አትናቴዎስ ደግሞ የበለጠ ጠንካራ የምታደርገው ደግሞ ወደፊት የምታገባው ሴት ነች ማለት ነው። ተግባባን አይደል? ወደፊት የምታገባው ሴት የበለጠ ይሄን ሰዎችን መካሪ፣ ሰዎችን ገጻሽ፣ ሰዎችን አስታራቂ የሆነውን ፈለገ አትናቴዎስ የበለጠ ደግሞ ጠንካራ እንዲሆን ታደርገዋለች። ከዛ ውጭ ግን ልክ ፈለገ አትናቴዎስ ካገባም በኋላ ትዳር ማለት ይገርምሻል መጽሐፍ ቅዱስ አይላትም ማለት በሌሎች ቃላቶች ነው የሚጠራት ማለት ነው። ያችን ሴታየ የኔ ቆንጆ ሊል ይችላል ደግሞ አይታወቅም። ምንም ችግር የለውም። እሱ እንደ ጸጋው ነው ሁሉም የሚናገረው። ብቻ ግን በክርስትና ስም እንዴት ነው ወለተ ማርያም ምናምን ብሎ አይጠራትም። ገባ? እዛ ሲቆም እንደ ሰባኪ አይሆንም ነው ባጭሩ። ቤተክርስቲያን ወደ በተለይ ፈለገ አትናቴዎስ ሰባኪ ነው። ቲክታክ ፕላትፎርም ላይ አገልጋይ ነው። ጓደኞቹ ጋር ጓደኛ ነው። አያቱ ቤት የልጅ ልጅ ነው። ለእህቶቹ ወንድም ነው። ለእናቱ ልጅ ነው፣ ለሚስቱ። ስለዚህ ልክ ቤቱ ሲገባ ከቤቱ ጣሪያ ሲል ባል ሆኖ ነው የሚገባው ማለት ነው። ይህ ሰባኪ ነኝ ምናምን፣ ይህ ቄስ ነኝ ምናምን የለም እንደዚህ የሚባል ነገር። አሁን ይኸው የላጤነት መንፈስ የሚሰማቸው ሰዎች ናቸው እንደዚህ አይነት ነገር እያደረጉ። ቆይ ጆሲ አዳምጠኝ። ስለዚህ ሰዎች ልክ አገልጋይም ቢሆኑ ነው የምላቸው፣ አገልጋይም ቢሆኑ በቤታቸው እንትና ያው እንደ ባል ነው የሚሆነው ማለት ነው። ለምሳሌ ሰንበት ቤት ውስጥም እያገለገላችሁ ያላችሁ፣ በተለያየ ቦታ ላይ እያገለገላችሁ ያላችሁ ወንድሞች ስታገቡ እንደው ከኛ በላይ አዋቂ የለም አትበሉ። ትልቁ ችግር ያ ነው ብታይ ጆሲ። በስፔሻሊ አገልጋይ የሆኑ ሰዎች ወደ ትዳር ምናምን ልክ ሲገቡ በቃ መጽሐፍ ቅዱስ ሲናገር ብሎ የሚያስተምር ሰው ከሆነ በተለይ በቃ ጭራሽ ከሱ በላይ አዋቂ የለም። ሚስቱ ሁልጊዜ ተማሪ የምትመስለው ሰው አለ፣ ግን በትዳር ሕይወት ውስጥ ሚስት ማስተማሪ ትሆናለች ማለት ነው። ለዛ ሰው ምንም እንትን የለም እዚህ ጋር ምንም ጥያቄና መልስ የለውም። ስለዚህ ሰው አገልጋይም ቢሆን በትዳር ሕይወት ከገባ በኋላ አዋቂ መጮት የለበትም። ከሚስቱ የሚማረው ነገር ይኖራል። ሚስቱ ትላንት ያደረገው ነገር ስህተት ነው። በቃ ለምሳሌ የኔ እንግዲህ ወደፊት ሚስት ከሆነች ማለት ምሳሌ ለምሳሌ አሁን ፈለገ አትናቴዎስ ከሆነ እሷ በምጠራበት ቃል ጠርታ ትላንት ያደረግከው ነገር ትክክል አይደለም፣ እንደው አንዳንድ ጊዜ አወክ ሲሉ እንደው ታበዘዋለህ ብላ ይኸውልህ ከላይ እስከታች አስታጥቃ ልክልኬን ነግራ ማስተካከል ትችላለች። ትልቁ ችግር ግን የሚፈጠረው እዛ ነው። በተለይ የምናገለግል ወንድሞች ስፔሻሊ በሰንበት በተለይ በቃ የሆነ ከቤተክርስቲያን ጋር ተይዞ አገልግሎት ላይ ያለን ብቻ የምንል ሰዎች ትዳር ላይም ስንገባ እኛንን አዋቂ ማለት የለብንም ነው ባጭሩ። ሚስቶችም ያው ያርማሉ፣ በተመሳሳይ ደግሞ ባልም ያርማል። ባልም እሱ በሚችለው ነገር አንዳንድ ጊዜ ሚስት ቆጣ ምትል ቆይ ግድ የለም ተይ ከሰው ጋር አትጋጭ እንደሱ አይደለም ብሎ ጣልቃ ገብቶ ነገሮችን ፊክስ ያደርጋል።
እሷም ደግሞ በተመሳሳይ። እኔ ቀሲስ አሸናፊ ያሉትን አንድ ነገር ልንገርህ ጆሲ። በአንድ ወቅት እኔ የሚስታቸውን ገመና አደባባይ ሊያወጡ ነው ብዬ በጣም ደንግጬ ነበር እና ምን አሉ፣ ባለቤቴ በጣም ከባድ የሆነ ድካም አለባት አሉ። እኔ በጣም ነበር የደነገጥኩት። ማለት ምንድን ነው የሚስታቸውን ገመና በአደባባይ ሊያወጡ ነው ብዬ። ባለቤቴ ድክመት አለባት፣ በጣም ከባድ የሆነ ችግር አለባት። ያ ትልቁ ችግር ምንድን ነው? ሂሳብ ለመክፈል ሊሆን ይችላል፣ በሆቴል በሬስቶራንት በትራንስፖርት ቦታ ላይ ሂሳብ ለመክፈል ሊሆን ይችላል። ቦርሷን ከፍታ ብር ከወጣች በኋላ መልስ አዘግቡ። በጣም ነው እኔ የሚያበሳጨኝ አሉ እሳቸው። እንግዲህ ካህን ናቸው። እኔ ይሄ በጣም ነው የሚያበሳጨኝ ሁልጊዜ። ምንድነው በቃ እንደው ምንድነው ቦርሳሽን ማዘጊው ብዬ እንደጮኩ ነው አሉ። በተመሳሳይ እኔ ትልቅ ችግር አለብኝ አሉ። ትልቁ ችግር ምንድን ነው? አገልግሎት ሊኖረኝ ይችላል፣ የሆነ ፕሮግራም ሊኖረኝ ይችላል። አንድ ሸሚዝ ለመልበስ ሙሉ ቁምሳጥን ውስጥ ያለው ልብስ በአጠቃላይ ዝርክርክ አድርጌ አውጥቼ ነው ለብሰው አንድ ልብስ ለማውጣት። ኦኬ ለካ እግዚአብሔር አምላክ እኔ እና እሷን ያጋባው እኔ ልብሴን ሳዝረከርከው እርሷ በስነስርዓት አጣጥፋ ልታስቀምጥልኝ፣ እርሷም ደግሞ ቦርሷን ከፍታ ስትተው እኔ አስተውሼ ልዘጋላት ነዋል። ስለዚህ ትዳር ላይ ማንም ፐርፌክት ሆኖ ወደ ትዳር አይገባም ነው ባጭሩ። የአገልጋይ ነኝ ምናምን የለም። ስትገባ ትታረማለህ፣ አንተ ትታረማለህ። እና ደግሞ በመሀል ብዙ የምትማማራቸው ነገሮችም ይኖራሉ። መቼም ለዚህ በአደባባይ ነገር ብዙ ነገር ፈለገ ግን ታስተምር ማለት ነው። ትዳርን አይተው የወጣ ያክል ፊል አደርገዋለሁ።